ክብር ለኢየሱስ ይሁን። ሰሞኑን በጣም እግዚአብሔር እየባረከን ነው በጾም ጸሎታችን ላይ። እንደገናም ደግሞ የሮሜ ምዕራፍ 5ን ትምህርት ጀምረናል። ያው ሁላችንም እንደምናውቅ በእውነት እኔ እጅግ እየተባረኩበት ያለበት ጊዜ ነው። አንድ ነገር አስባለሁኝ። የሮሜ ትምህርት በክርስቶስ የተደረገልንን የጽድቅ ፍሬዎችና በረከቶች ነው እየተመለከተን ያለ ነው። እነኛ ድርጊቶች የበለጠ ዓላማው ወደ እግዚአብሔር እንዲያስጠጉን ነው። በክርስቶስ ያለምንም ሥራ በእምነት መጽደቃችን የበለጠ እግዚአብሔርን እንድናፈቅርና የበለጠ ለሱ ይህንን ያደረገልንን ጌታ እገዛለታለሁ፣ አከብረዋለሁ፣ ፈራዋለሁ፣ እቀደስለታለሁ ብለን ራሳችንን እንድንሰጥ ነው። ስለዚህ ደህንነቴ በክርስቶስ ነው፣ እኔ አሞኬ ምንም ችግር የለውም፣ መንግሥተ ሰማይ መወርሰው በእምነት ነው ብለን ቀላጆችና ፌዘኞች እንድንሆንም አይደለም። አንዳንድ ጊዜ እንደዚህ አይነት አመለካከት ሴጣናዊ የሆነ አመለካከት አለ። በቃ መንፈሴ ድኗል፣ ጌታን አግኝቻለሁ፣ በጌታ ነው እምነቴ፣ ስለዚህ እንደፈለኩ እኖራለሁ በዚህ ምድር ላይ፣ እዚሁ ምድር ላይ ነው ያለው ዋጋ ብለን የምናስብ ሰዎች ካለን እጅግ እንደተሳሳትን ምን እላለሁ መናገር እፈልጋለሁ። አንዳንድ ሐሳቦች ወደ እኔ በአንድ በሰው በኩል ሪፍሌክት ስለተደረገልኝ ነው። ይህንን እንደው ምናልባት የብዙ ሰዎች አስተሳሰብ ይሆን፣ በዚህ ዘመን በዚህ ልክፍት የተለከፉ ሰዎች አሉ ብዬ ፍርሃቴን ጭንቀቴን ነው ለመናገር የምሞክረው። ጳውሎስ ከኩነኔ ይጀምራል። ከዛ በኋላ ኩነኔው ማላይ ነው ይላል፣ አሕዛብ ላይ ሁሉን ይላል። ምዕራፍ 1 ላይ ነው። ምዕራፍ 2 ሄድና አይሁድን ይከሳቸዋል። ምዕራፍ 3 ላይ መጣና ሁላችንም ምን ሰርተናል? ኃጢአት ሰርተናል፣ የእግዚአብሔር ክብር ጎድሎናል፣ እንዲያው ግን በክርስቶስ በማመን ውስጥ ጸድቀናል፣ በክርስቶስ ሞት ጸድቀናል ይልና ምዕራፍ 4 ላይ ደግሞ የጸደቅነው በእምነት ነው ብሎ ይነግረናል። ስለዚህ ጽድቅ በእምነት ነው የምንገባው፣ ወደ እግዚአብሔር መንግሥት የምንገባው ጽድቃችን ከእምነት ነው። ማንም በማመን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስን በማመን የእግዚአብሔር ልጅ ኢየሱስን በማመን ነው፣ በእምነት ነው መግባት ያለው ብሎ ይነግረናል። እና ምዕራፍ 5 ላይ ኦኬ በእምነት ገባንና ያ ያመንነው እምነት ምን አመጣልን ብሎ ይነግረናል። ያመጣልንን ይነግረናል። የመጀመሪያው ሰላም ነው ብሎ በዚህ ቦታ ላይ ስለ ሰላም እንደተማርን ሁላችንም እናውቃለን። ስለዚህ ትላንትና ማን ነው ይቅርታ ባለፈው ሳምንት ስለ መከራ ነው። መከራም አለ፣ መግባት ሰላም አለ፣ ከዛ መግባት ተሰጥቶናል። ከዛ በኋላ ደግሞ አይ እሱ ብቻ አይደለም መከራም አለ ይልና ስለ መከራ ነግሮናል። ያ መከራ ማንም ሊያመጣው ሰይጣንም ያምጣው፣ እኛ በስተታችን እናምጣው፣ ሰዎች ያምጡት፣ በመከራ ውስጥ ግን እግዚአብሔር ነገርን ለበጎ ለመቀየር በእኛ ህይወት ውስጥ ይሰራል። ስለዚህ መከራ በህይወታችን ሲመጣ እንፈራገጥ፣ እግዚአብሔርን ጸጋ እንለምን፣ እግዚአብሔር አንዳንዴ በእንደዚህ አይነት መንገድ ያሳልፈናል የሚል ትምህርት ተምረናል። ስለዚህ በጣም ብዙዎቻችሁ በጣም መታችሁ እንደመሰከረላችሁልኝ ምስክር ነኝ እኔ። ስለዚህ በመከራ ውስጥ ነን። መከራውን የምንወጣው ለምንድነው ያልወደቅነው? በዚህ ሁሉ መከራ እያለፈን ስንል አንደኛው የክብር ተስፋ አለን። ያንን የክብር ተስፋ እየተመለከትን መከራውን እንወጣዋለን። የማይታይ ክብር አለ። የሚታየው ቀላል ነው፣ የማይታየው ግን ዘላለማዊ ነው፣ ይበልጣል በሚል ነው። ሁለተኛው ደግሞ የፍቅር የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በእኛ ውስጥ ገብቶ የተያዝንበት ፍቅር ወረት የለበትም። የእግዚአብሔር ፍቅር ነው ያዘን። ለዚህ ነው ሞት ቢሆን ውርደት ቢሆን ምንም ነገር የሚያመጣልን ነገር የለም፣ ከእግዚአብሔር የሚለየን የለም ብሎ ጳውሎስ ሲናገር ባለፈው ሳምንት ተምረናል። ዛሬ ደግሞ ስለ ራሳችን የት እንደነበርን ጸድቀናል። ምን ሆነን የጸደቅነው ነው ጳውሎስ ኦኬ ከቁጣ ድነናል በሚል ነው የምንነጋገረው። እሺ ከቁጣ ከመዳናችን በፊት ማን ነበርን? ስለኛነታችን ነው የሚናገረው። በጣም የሚገርማችሁ ነገር ይሄ የመስቀል ስለ መለኮት ነው። የሚገርማችሁ ነገር ስለዚህ ነገር ሰምታችሁ እድሜ ልካችንን ብንሰማው ያውነን እዛው ነን ያለ ነው። ለምን? የክርስትና ማዕከል ስለሆነ ዋና ስለሆነ መዳናችን እዛ ጋር ስላለ እግዚአብሔር ቤተሰብ ሌላው በሙሉ ትርፍ ነው። ዋናው ነገር ስለሆነ ጳውሎስ ደጋግሞ ይነግረናል። ዛሬም እኔም ደጋግሜ የማወራው ነገር አለ ማለት ነው። ስለዚህ የእግዚአብሔርን ቃል እናንብና አጭር ጸሎት አድርገን ወደ እግዚአብሔር ቃል እንሄዳለን። እንደዚህ ይላል።
ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ቁጥር 6 ላይ ነው ያለውት። ግን ምዕራፍ 5 ቁጥር 6 ሮሜ ምዕራፍ 5 ቁጥር 6 እስከ 11 ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። እኔ በመደበኛው አዲሱ ትርጉም ነው እያነበብኩ ያለሁት። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። አሁንም በደሙ ከጸደቅን ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆን? ይህ ብቻ አይደለም። ቁጥር 11 ነገር ግን አሁን እርቅን ባገኘንበት በጌታ በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። ቁጥር 11 ማርሽ ሲቀይር እናየዋለን። ልክ እንደ ቁጥር 2 ማለት ነው። ጳውሎስ የቁጥር 11ን ማብራሪያ ሌላ ጊዜ እንማረዋለን። ከቁጣው መዳን ድነናል። ከቁጣው ግን እንዴት ዳነን? ማን ነው የተቆጣው? ለምንድን ነው የተቆጣው የሚለውን ነገር ነው ጳውሎስ በዚህ ቦታ ላይ ያብራራን ያለው። የሚገርማችሁ ነገር ክርስቶስ መዳን፣ በክርስቶስ መዳን ምንድን ነው? የት ነበርን? ማነን? እኛ ከመዳናችን በፊት ማነን? እሱን በደንብ አድምቶ ይናገራል ጳውሎስ። ማነን? አንዳንድ ጊዜ እንረሳዋለን። የሰው ልጅ የሚገርማችሁ ነገር ክብሩን ስለሚፈልግ የራሱን መልክ ገጽታውን ለመገንባት ያለውን ነገር እናንተ ፊት ማውራት ይወዳል። ከኛ ሁላችንም ይሄ የሰው ባህሪ ነው። ስለዚህ ሽንፈታችንን፣ የወደቅንበትን፣ የደከምንበትን ከማውራት ይልቅ ያለንን ነገር ማውራት ይቀናናል። ስለዚህ ጳውሎስ አይ ኖ ወድቀናል ብሎ በደንብ የተዝረክረክንበትን እግዚአብሔር የት ቦታ እንዳገኘን ይነግረናል ማለት ነው። ስለዚህ ጳውሎስ እየደጋገመ የሚነግረን አለ። የእግዚአብሔር ቤተሰቦች ምንድን ነው የሚደጋገመው ስትሉ ነበርን እዚህ ቦታ እኛ እንደዚህ ነን ብለን እንላለን። አንዳንድ ጊዜ እንደዚህ አይነት ነገር እዚህ አገር ስንመጣ ኢትዮጵያ ጥሩ ስራ፣ ጥሩ ገንዘብ፣ ጥሩ ክብር በነበረን ሰዓት ላይ እዚህ መተን ደግሞ አንድ ወንበር ላይ አሜሪካን ያስቀምጣል። ከዛ መተን እንቀመጣና ከዛ በኋላ በእኛ ትናንሽ በሰውኛ ማለት ነው በሰውኛ ሰዎች ሲነኩን ሲጎነትሉን ምን እንላለን? ካርታ እንስባለን። የማንን ካርታ? የበፊቱ የኑሯችን። እኔ እኮ እንዲህ ነበርኩ እንላለን። ልክ ነው ነበርን፣ ልክ ነው እዛ ቦታ ላይ ነበርን። ግን አሁን ያለነው እንደዚህ ነው። ጳውሎስ ያንን መሰለኝ የሚነግረን። የምንስበው ነገር አለ በጽድቅ ውስጥም ከከሌ ይሻላለሁ። አንጻራዊ እናየው የለ እኔ እኮ የከሌ ልጅ ነበርኩ፣ አስተዳደጌ በጣም ሞራል የተገነባ በጣም ጥሩ ነው። እሱ በሰውኛ ጥሩ ነው። ጳውሎስ ግን ከዜሮ ነው የሚጀምረው። በጣም የሚገርማችሁ እኔ ባለፈው የተማርነውን እስራኤልን ከየት እንዳነሳት የገለጸላትን ሕዝቅኤል 36 ላይ ያለው 16 ላይ ያለው ከዛ ጀምራለሁ። መጀመሪያ የት እንደነበርን የተናገረበትን ቦታ እናገርና ወደ ዋናው መልእክት እሄዳለሁ። ምዕራፍ 16 ሕዝቅኤል እንዲህ ይላል ቁጥር 3 ላይ ተመልከቱ። እግዚአብሔር ፊት ሄደን የከሌ ልጅ ነኝ፣ እኔ እኮ ከሌ ነኝ፣ እንዲህ አይነት ትምህርት ቤት ሄጃለሁ፣ እንዲህ አይነት እኮ ዘር ነኝ፣ እንዲህ አይነት እኮ ማንነት ያለኝ ሰው ነኝ እንዳንል እግዚአብሔር ልካችንን መንፈስ ቅዱስ ይነግረናል። እንዲህም በል ጌታ እግዚአብሔር ኢየሩሳሌምን ይላታል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ እናትሽም ቄጣዊት ነበሩ። ምን ማለት ነው? ባክግራውንዷን ዘሯን የሚነግራት የመጨረሻ ጣዖት አምላኪ ከእግዚአብሔር እጅግ የራቀች እንደሆነች ነው የሚነግራት። አሁን በጣም በጥሩ ሁኔታ የእግዚአብሔር ሆና ነው እንግዲህ በድላው ነው ኮርታ ነው። አይ የነበርሽ እኮ ማንነትሽ እኮ ይሄ ነው ብሎ ይነግራታል። በተወለድሽበት ቀን እትብትሽ አልተቆረጠም። ያያትን ነው የሚናገረው። ንጹህ እንድትሆኚ በውሃ አልታጠብሽም። ሕፃን ልጅን ሳሉ በጨው አልታሸሽም፣ በጨርቅ አልተጠቀለልሽም። በርኅራኄዬ ተመለከትኩሽ ወይም አዝኖልሽ ከነዚህ አንዱን እንኳን ያደረገልሽ ሰው አልነበረም። ማንም እንኳን እንደዚህ ሆነሽ እንኳን የተመለከተሽ
የሚረዳሽ የረዳሽ ማንም የለም አይችልም። ይልቁንም በተወለድሽበት ቀን ተንቀሽ ስለነበረ ሜዳ ላይ ተጣልሽ። እኔም በዚያ ሳልፍ አምላካዊ ምላሽ የፍቅር ልብ በደምሽ ውስጥ ወዲህ ወዲያ ስትፈራገጭ አየሁሽ። በደምሽም ውስጥ ተኝተሽ ሳለሽ በሕይወት ኑሪ አልኩሽ። ኤፌሶን ምዕራፍ 2 ንግግር። እናንተ በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ? ሙታን ነበራችሁ። ሞታችኋል። በቃ አብቅቶላችኋል። እግዚአብሔር ሲያገኘን ሞተን ነው ያገኘን። የመንፈስ ሞት። በዚህም የዓለምን ክፉ መንገድ ተከትላችሁ ይላል ሲያብራራው። የማንን ክፉ መንገድ? የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበረ። ለማን ነው የምትታዘዙት? መጀመሪያ ለዓለም ይላል። ከዛ በኋላስ ወዳጅነታችሁ ከዓለም ጋር ነው ይላል። ከዛስ በኋላ አይ ይህንን ዓለም የሚገዛ አለ፣ እርኩስ መንፈስ። የሱ ምንድን ነበራችሁ? ወዳጆች ነበራችሁ። በሱ ቁጥጥር ስር ነበራችሁ። ከዚህ የተነሳ ነው የሞታችሁት ይላል። የሚገርመው ነገር በማይታዘዙት ላይ አሁን የሚሰራው ይላል። የማይታዘዙት ማን ናቸው? ከክርስቶስ ውጪ የሆኑት በሙሉ አሁን ማን ነው የሚሰራው በእነሱ ላይ? አለቃ ማን ነው? ይሄ የመንፈስ አለቃ ጅኒ ነው ማለት ነው። ቁጥር 3 እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን፣ ማን? አይሁዳዊም አሕዛብም፣ ሁላችን የማንን ምኞት? የውስጣችንን ምኞት እያረካን። አሁንስ የምኞት ማርኪያ ነው ወይ ክርስትና? ኖ። ተመልከቱ። መንገዱን እየተከተልን የማንን? የምኞታችንን መንገድ እንደፈለግን የፈለግነውን እያደረግን በመካከላቸው እንኖር ነበር። እንደ ሌሎች ይልና የምን ልጆች ነን? የቁጣ ልጆች ነበርን። ቲቶ 3 ከ3 እስከ 4 ቲቶ 3 ከ3 እስከ 4 ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተታለልን ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበርን። እየተጠላላን እርስ በርስ እየተጠላላን በክፉ ምኞትና በምቀኝነት እንኖር ነበረ ባይሆን ኖሮ አልቆልን ነበር። ነገር ግን አዳኛችን እግዚአብሔር ተመልከቱ፣ ነበርን ይልና ነገር ግን አፍራሽ ነው እና ምን ሆነ? አዳኛችን እግዚአብሔር ቸርነቱና ፍቅሩን በተገለጠ ጊዜ ኢየሱስ ያድናል። ለዚህ ፍቅርና ለዚህ ቸርነት ጭብጨባ አይገባውም ታዲያ? ስለዚህ ይህንን የምነግራችሁ ነገር ምንድን ነው ስትሉ ጳውሎስ ማንነታችንን ይሄ ይውላችሁ መራብ የመጨረሻ የረሃብን ጥግ ካላየን በስተቀር የጥጋብን ፕሮፐርሊ ማኔጅ አናደርገው። እስር ምን እንደሆነ ካልገባን በስተቀር ነፃነት ምን እንደሆነ ወገኖቼ ማጣጣም ያቀተናል። ለምንድን ነው ይህንን የሚነግረን ስትሉ የተሰጠን እንድናከብር ሃይማኖት ስላልሆነ ክርስቶስ ምን ያህል እግዚአብሔር ፍቅር ምን ያህል እንደሆነ ሊነግረን ወገኖቼ። እኔ ሰሞኑን ይህንን ቃል እያነበብኩ እያጠናሁኝ በእውነት ነው ምላችሁ ነገሬ ሁሉ ተለወጠ። የእግዚአብሔር ቃል እንደዚህ ይላል። ቁጥር 6 ላይ እንደዚህ ይላል። ልግባ መጀመሪያ ጳውሎስ ምን ይላል? ገና ደካሞች ሳለን፣ እስቲ አብረን አንብበው ባካችሁ። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። የመጀመሪያው ምን ነበራችሁ ነው የሚለው ጳውሎስ? ደካሞች ወገኖቼ። ደካም ሲል የሥጋ ድካም አይደለም፣ የአይምሮም ድካም አይደለም።
ወገኖቼ ምንም አለመቻል ከጽድቅ አንጻር ምንም አለመቻል ፍጹም የሆነ ኃይል እጦትን ነው የሚናገረው እዚህ ቦታ ላይ ራሳችንን ልናድን በማንችልበት ደረጃ ላይ እንዳለን ነው የሚነግረን 0% ራስ ሰው ምንም አይነት ጥሩ ነገር ቢሰራ ወገኖቼ በዚህ ሌቭል ነው እግዚአብሔር የሚያየው ምንም አይነት ጥሩ ነገር ዘሩ ማንዘሩ ጥሩ ነገር ቢሰራ የመዳን አቅም የለውም የእግዚአብሔርን ስታንዳርድ የጽድቅ የቅድስና ስታንዳርድ ምን አይልም አይመልስም የተቆጣውን እግዚአብሔርን ማብረድ አይችልም የኃጢአት ክፍያ አይሆንም አያችሁ የእግዚአብሔር ቤተሰቦች ስለዚህ ምን እያደረገ ነው ያለው ገና ኃጢአተኞች ሳለን ደካሞች ሳለን ፍጹም ኃይል ጦት ወደ እግዚአብሔር ለመመለስ ሕጉን ለመጠበቅ እግዚአብሔርን ለማስደሰት የእግዚአብሔር ለመሆን ምንም የማንችል ደካሞች ኃይል ያጣን ዋጋ ቢሶች ነን እግዚአብሔር ሲያገኘን ዋጋ ቢስ ኪሳራ ውስጥ ያለን ምንም እኛን ለማዳን የምናደርገው መፍጨርጨር ምንም ነገር ማይጠቅም ለምን ቅዱስ የሆነውን እግዚአብሔር የሚፈልገው የእግዚአብሔር ፍትህ የሚፈልገውን ማቅረብ ስለማይችል እግዚአብሔር ፍትህ ይፈልጋል ተበድሏል ተቆጥቷል የእግዚአብሔርን ፍትህ ማርካት የማይችል የሰው ልጅ ስራ ጥሩነት መልካምነት የሃይማኖት እንቅስቃሴ ሁሉ የእግዚአብሔርን ፍትህ ማርካት አይችልም ስለዚህ ምንድነው ማናችሁም ደካሞች ናችሁ ይለናል ጳውሎስ ማለት ነው ወደ ሕጉ ለመምጣት አንችልም ከዛ በኋላ ምን ይላል መሰለ እሱ በቀጠረው ጊዜ ይላል በቀጠረው ጊዜ እግዚአብሔር በቀጠረው ጊዜ ይሄኛው ቃል ካይሮስ የሚለው ክሮኖስና ካይሮስ ይላል ግሪኩ ክሮኖስንና ካይሮስ ስለ ጊዜ ሲናገር በአዲስ ኪዳን ላይ ክሮኖስና ካይሮስን ይናገራል ካይሮስ የሚለው አኩሬት እግዚአብሔር ያለበት ሰዓት ታይሚንግ ማለት ነው ተመልከቱ እግዚአብሔር የመጣበት ልጁን የላከበት ሰዓት ወገኖቼ በሰማያዊው በመለኮት ታይም ፍሬም ታይም ቴብል ውስጥ አኩሬት የሆነ ታይምሊ ነው ለምን እግዚአብሔር ከዚህ በፊት አስተምራለሁ እዚህ ቦታ ላይ እግዚአብሔርን የሚያንቀሳቅሱት ሁለት ትልልቅ ምክንያቶች አሉ ሁሉን ይችላል አዎ ሁሉን ቢችልም የሚያሰራው እንቅስቃሴ አለ ምንድነው ዓላማና ጊዜ እግዚአብሔር ሁሉን ስለሚችል ሁሉን አያደርግም እግዚአብሔር ስሜት ቢኖረው ዘራፍ ብሎ የሚያደርገው ምንም ነገር የለውም የሚያደርገው ነገር ሁሉ ምንድነው ዓላማ አለው ከዛ በኋላ በጊዜው ውስጥ ነው ያንን የሚሰራው ለምን እግዚአብሔር ነገርን በጊዜው ምን አርጎ ሰራው ይላል ውብ አርጎ ሰራው በህይወታችን ላይ ሲመጣ ሲፈርድ ሲለውጥ ሲያስተካክል ከመከራ ሲያወጣን በየትኛው መንገድ ዓላማ አለው ጊዜ አለው ልጁን ኢየሱስንም ሲልክ ልክ የመጨረሻ ደረጃ ላይ በደረስንበት ሰዓት ላይ መጣና እግዚአብሔር ምን አደረገ ታይሚንግ እንደሆነ ስለገባው በዛ ታይም ኮንስትራክት አደረገና ብዙ ስለዚህ አልናገርም ከዚህ በፊት ስለተናገርኩት ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ እግዚአብሔር በጊዜው ሰዎችን ለማዳን ልጁን ኢየሱስ ክርስቶስን ላከ ኢየሱስ ያድናል ጳውሎስ ይህንን ነው ጊዜው ሲደርስ የሚለው የእግዚአብሔር ቤተሰቦች ልጁ የተላከበት ተስፋ ቢስ ሆነን ባለንበት ትክክለኛ ታሪካዊ ወቅት ነው ከታሪካዊ ወቅት ከመለኮት ወቅት ከሰዎች መንፈሳዊ ሂደት አንጻር ስትመለከቱ በጣም የመጽሐፍ ቅዱስ ሰዎች ሁሉም ባክግራውንዱን ይዘው የሚገርማችሁ ነገር አሳስመንቱን ሰርተው ክርስቶስ የመጣበትን ጊዜ ሲነሩ ምን አይነት ፕላን ነው ምን አይነት ታይም ቴብል ነው ብለው ነው የሚናገሩት አኩሬት ነበረ እግዚአብሔር የማይሳሳት አምላክ ስለሆነ ክብር ለኢየሱስ ይሁን ሁለተኛው ምን ነበራችሁ ይላል ኃጢአተኞች ሳለን አንጋድሊ እንግሊዘኛው አንጋድሊ ይላል ከእግዚአብሔር ውጪ እግዚአብሔር የሌለን ተመልከቱ
እግዚአብሔር የሌለው ሰው ምን ማለት እንደሆነ ልተነትንላችሁ አስፈልግም። እስቲ እግዚአብሔርን ከአንድ ሰው ህይወት አውጡትና ሰውየውን ተመልከቱት። ምን እንደሆነ ምን እንደሚመስል ካራክተሩ፣ ባህሪው፣ ማንነቱ ያለ እግዚአብሔር የሆነ የእግዚአብሔር ፕሮቴክሽን የእግዚአብሔር ማንነት በህይወቱ የሌለ ሰው ምን እንደሚመስል ልክ እንደዛ ነው የሚነገረው። የእግዚአብሔርን ጽድቅ መስራት የማይችል ማንነት ይዘን ሩቅ ሆነን በቃ ማስደሰት ማንችል ሰዎች ኃጢአተኞች ገና ኃጢአተኞች ሳለን ማን ሞተ ይለናል? ክርስቶስ ስለኛ ሞተ። የእግዚአብሔር ቃል ምዕራፍ 3 ላይ ሮሜ ምዕራፍ 3 ላይ ልካችንን ይነግረናል አይደል? ማንም አንድስ እንኳን ጥሩ ሰው የለም ይላል። አፋቸው የተከፈተ መቃብር ነው ይላል። በጉሮሯቸው መርዝ አለ ይላል። የእባብ መርዝ አለ ይላል። ሁሉ ነገራችን ኃጢአተኛ በሆነበት ሰዓት ላይ ለኃጢአት ዝንባሌ በታረቀን በተያዝን ሰዓት ላይ እግዚአብሔር ቤተሰቦች ያኔ ምንድናችሁ ይላል? ያገኛችሁ እግዚአብሔር ያዳናችሁ ኃጢአተኛ ሆናችሁ ነው ብሎ ይናገራል። ከእግዚአብሔር ጋር ተጣልተን ከእግዚአብሔር ጋር እርቅ ሳንፈጽም ባዶ ሆነን ያኔ ወገኖቼ ክርስቶስ የሞተው ለጓደኞቹ አይደለም። ክርስቶስ የሞተው ደስ ላሰኙት አይደለም። የሆነ የኛ ደስታ የኛ ኮንትሪቢዩሽን የሆነ ነገር አድርገን እነኚህ ከሚሞቱ የሆነ ነገር ላድርግ ብሎ የመጣ አይደል። የሰው ኢፈርት ታይቶ የመጣ ምንም ነገር የለም። ደህንነት ውስጥ የሰው ኢፈርት የለም። የሰው አክቲቪቲ የለም ወገኖቼ። የሰው ጦርነት የለም። ሁላችንም ኃጢአተኞች ነን። ከእግዚአብሔር ውጪ ነን። እግዚአብሔር የለሽ ነን። የእግዚአብሔር ቤተሰቦች ይሄንን የምታገኙት ቁጥር 6 እና 8 ላይ ነው። ቁጥር 7 ያልተገባን ማይገባን። የሚገርማችሁ ነገር አንዳንድ ጊዜ በሆነ ምክንያት ኦኬ ባህሪ እንዲህ ነው፣ እንዲህ አይነት ስራ ትሰራለህ፣ እንደዚህ አይነት ነገር አለ፣ ነገር ግን አይገባህም የሚባሉ ሰዎች አሉ። ገብቷቸዋል? ጥሩ ትሰራለህ ነገር ግን አይገባም። ወይም አንዳንዶች ደግሞ መጥፎ ይሰሩ ያደርጉና ግን ስለሚገባቸው የሚሰጣቸዋል። አንድ አባት ልጁ ጥሩ ሆነም አልሆነም መብቱ ነው የማድረግ ነገር፣ ንብረት የማውረስ የመስጠት። ለምን? ልጅ ስለሆነ ይገባዋል ብሎ ስለሚያስብ፣ ጥሩ ስለሆነ አይደለም ስለሚገባው ነው። ወገኖቼ እዚህ ቦታ ላይ ምን ይላል? ስለ ጻድቅ ሰው ሚሞት ሰው ሊገኝ ይችላል፣ ስለ ቸር ሰው ግን ሊሞት የሚደፍር ምን አለበት ይላል። ማን አለ ይላል። ተመልከቱ እዚህ ቦታ ላይ የእግዚአብሔር ቃል ሲናገር ቁጥር 7 ላይ ሄጄ ላንብበው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ስለ ቸር ሰው እንካ በእንካ የሆነ የውዴታ ግዴታ ሰዎች ለሰዎች ሊሞቱ ይችላሉ። እናት ልጇ ስለሆነ ለልጇ ልትሞት ትችላለች። ያውም ኮንዲሽናል ነው። አንዳንድ እናቶች ላይ የሚገለጥ ነው። አባት ለልጁ መስዋዕት ሊሆን ይችላል። ምናልባት እንካ በእንካ ስለሆነ ቅድመ ሁኔታ አለው። እዚህ ቦታ ላይ ቅድመ ሁኔታ በሌለበት የእግዚአብሔር ቤተሰቦች ኢየሱስ የሞተው ቅድመ ሁኔታ በሌለበት የማይገባን ሆነን ምንም አስተዋጽኦ የሌለን። ተመልከቱ አንዳንድ ሰዎች ምን ይሆናሉ መሰላችሁ? እግዚአብሔር ቤት ውስጥ በመምጣት ለእግዚአብሔር የሆኑ ስፔሻል የሚመስላቸው ሰዎች አሉ። ስፔሻል ስለሆንክ አይደለም እንደዚህ ይላል ኮራ ብለው። እኔ እንኳን እንደ ከሌ አይደለሁም። እኔ በጣም በጥሩ ቤተሰብ ውስጥ ነኝ ያደግኩት። እግዚአብሔር ያንንም ልቤን አይቶ መሰለኝ። እኔ ድሮ በወጣትነቴ በጣም ጨዋ ነኝ፣ ምንም አልናገርም። እግዚአብሔር ከጓደኞቼ የለየኝ እንዲህ በድፍረት የሚናገሩ አሉ። ወንድሜ ተረጋጋ። ያንተ ሞራል በጥሩ ቤተሰብ ማደግ ጉድ አይዲያ ነው፣ ጋድ አይዲያ ግን አይደለም። መልካም ሐሳብ ነው፣ ግን ለእግዚአብሔር ምንም አይጠቅሙ። እግዚአብሔር የማይገባ ሰው ነው የጠራው። አንዱ መስፈርት የዳንክበት መስፈርት ምን እንደሆነ ስለማይገባህ የማይገባው ሰው ነው ኢየሱስ መጥቶ የጠራው። እግዚአብሔር ልጁን የላከው ለማይገባው ሰው ነው፣
ለሚገባው አይደለም፣ ለቀረበ አይደለም፣ በጥሩ ቤተሰብ ላደገ አይደለም፣ በጥሩ ቤተሰብ ላይ ሄደ ፒክ አርግልኝ አይደለም ያለው። የማይገባቸው ትዝ ይላችኋል። ጌታ ኢየሱስ ክርስቶስ ሀብታሞችን አካባቢ ያሉትን ጠራ፣ እነሱን አቁበት። ሂድና ወደ መንገድ ውጣና መንገድ ላይ ያሉትን በሙሉ ወደ ድግሱ ጥራ አለ። ይሄ ከደህንነት አንጻር የእስራኤልና የአሕዛብን ሁኔታ ነው የሚያመለክተው። እስራኤል መጣ፣ እምቢ አለች። ስለዚህ ወደ አሕዛብ ተነስቶ ሄደ። ከዛ አንጻር ነው የማይገባቸው ናቸው እዛ ቦታ ላይ ያሉት። የማይገባ ምንም የማያመጡበት። የማይገባ ሲባል የሚገርማችሁ በእግዚአብሔር ላይ ምንም አናመጣበትም። የውዴታ ግዴታ ውስጥ ገብቶ አይደለም። እኛን ካላዳነ የሆነ ነገር ይሆናል ማለት አይደለም። ያለኛ መኖር የሚችል እሱ ሕያው አምላክ ነው። ኢየሱስ ያድናል። እኛንን ያለሱ መኖር እንደማንችል ገብቶት እኛን ለማዳን የመጣው። ስለዚህ ጳውሎስ ምንድነው? አዎ ለቸር ሰው የሚሞት ሊገኝ ይችላል። ለምን? ጥቅም ስላለበት። ለጥሩ ሰው የሚሞት ሊኖር ይችላል። ለምን? ግንኙነት ስላለ። ነገር ግን እኛ የማይገባነን የዳነው ስለማይገባን ነው። መስፈርቱ አይገባህም፣ መንግሥተ ሰማይ መውረስ፣ የእግዚአብሔር ልጅ መሆን፣ መጽደቅ አይገባህም። ስለማይገባህ መስፈርቱን አሟልተሃል ነው። በቃ መስፈርቱን አሟልተህ ነው የዳንከው እንጂ በሌላ አይደለም። መስፈርቱ ምንድነው? የማይገባህ መሆንህ ነው። ሁለተኛ፣ ሌላው አራተኛ፣ ጠላቶች ሳለን አጦዘው ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። ተመልከቱ፣ ምንድነን ይላል? ከእግዚአብሔር ጋር ጠላቶች ነን። ጠላት ማለት ምን ማለት ነው? የሚፈላለግ። ገብቷችኋል? ፈጽሞ ሊታረቅ የማይችል የዛኛውን ውድቀትና ሞት የሚፈልግ። እግዚአብሔርን አናገኘውም በራሱ። እግዚአብሔር ጋር ግብግብ ገመድ ጉተታ ውስጥ አንገባም፣ እሱም አይገባም አቅማችን ስላልሆነ። ወገኖቼ ጠላት ማለት ምን ማለት ነው? ዓለምን መውደድ ለእግዚአብሔር ጠላት መሆን ነው። ሰይጣንን መውደድ ለእግዚአብሔር ጠላት መሆን ነው። ለእግዚአብሔር ሕግ፣ ለእግዚአብሔር ትእዛዝ፣ ለእግዚአብሔር ፍላጎት፣ ለእግዚአብሔር ደስታ ጀርባን መስጠት ማለት ነው። ጠላትነት ማለት አልፈልግህም፣ ያንተን ትእዛዝ እዛው፣ ያንተን ሕግ እዛው፣ ውዴታን እዛው፣ የፈለግኩትን አደርጋለሁ ብለን ጠላትነት ተፈጣጥረናል ከእግዚአብሔር ጋር። ያልተገለጸ ፊርማ፣ ኦፊሻል የሆነ ጸብ፣ መላእክቶች የሚያውቁት ጠላትነት። ወገኖቼ ጠላት ሆነናል። በምን? በስራችን አላገኘነውም። እኔ በአገልግሎት የተለያየ ቦታ ላይ ስለሚሄድ በጣም የሚገርማቸው ነገር፣ አንድ ጊዜ አንድ ሀገር ሄድኩኝ። በጣም ሀብታሞች ናቸው ግለሰቦች እና የሆነ ነገር ተጣሉና እርስ በርሳቸው። ከዛ ቀና ብሎ እግዚአብሔርን በቋንቋ መሳደብ ጀመረ። ምንድነው የሚለው አልኩት አብሮኝ የነበረውን ሰው። እግዚአብሔርን እኮ ነው የሚሳደበው አለኝ። ሁለቱ ስለተጣሉ እግዚአብሔርን ይሳደባል? አዎ በቃ እንደዚህ ባለጌዎች ናቸው። ጥጋብ። አያችሁ፣ ቢያገኘው ኖሮ ምን እንደሚያደርገው በዛ ቁጣና ልውስ ተመልከቱ። ካገኘውም እንጂ ቢተር እንሆናለን አንዳንዴ አይደለም? እግዚአብሔር ላይ ጨካኝ እንሆናለን። አያችሁ፣ እግዚአብሔር ቤተሰቦች ጠላት ነበርን። አንተን አላስደስትህም፣ አንተ የምትለውን መስሚያ የለኝም፣ አልሰማህም። እምሰማው ምኞቴን ነው፣ እምሰማው ዓለምን ነው፣ እምሰማው ሰይጣንን ነው ብለን ጀርባ ሰተነው አጌንስት ጋድ ላይፋችንን እየመራን ነበር። እዛ ሆናችሁ ነው እግዚአብሔር ልጁን የላከው ነው የሚለው ጳውሎስ። የሆነ ነገር እሱን ለማስደሰት ደፋ ቀና ደፍ ስትሉ አግኝቷችሁ በቃ እንደው እነኚህ ጥረታቸው እነኚህ በጣም አሪፍ ናቸው ብሎ አይደለም። ጠላት ነበርን። ስለዚህ እግዚአብሔር አምላክ ምን ብሎ ነበረ? ተቆጥቶ ነበረ። እግዚአብሔር የለሽ ለፍርድ የምንፈለግ
ለቅጣት የምንፈለግ ለፍርድ የተዘጋጀን ለቁጣ ቀጠሮ የያዝን እግዚአብሔር ቁጣውን ሊያበርድብን ቀጠሮ ይዞብን ነበር። ፍርድ ላይ ነን ያለነው። ቀን ነበር የሚጠብቀው። የእግዚአብሔር ቤተሰቦች የሰው ልጅ በሙሉ ከእግዚአብሔር ተጣልቶ ገነት እኮ ነው የጀመረው የሰው ልጅ። እግዚአብሔር አታድርግ ያለውን አላደርግም። ትረስት አጣ በእግዚአብሔር ላይ። ሰይጣንን ትረስት አገኘ። አመነች። አምናለሁ አንተን የፈጠራትን ፈጣሪ ከማመን ይልቅ ሾልኮ የገባውን አመነችው። ለምን? ሲስተማቲካሊ ነው የመጣው። ኦርደሩ ፊት ለፊት ነው። ይሄንን ብሉ ይሄንን አትብሉ ነው የመጣው። ግን አሳሳችሁ ግን ሲስተማቲካሊ ነው። እንዴ ነው አትብሉ ተብላችኋል እንዴ? አይ ይሄንን አትብሉ ይሄንን ተብሉ ትሞታላችሁ ተብለን፣ አይ እሱ እንኳን አትሞቱም፣ ቀጥታ እኮ አትሞቱም ይጂና ብያ አይደለም ያለ። እሱ እንኳን አትሞቱም እንደ እግዚአብሔር እንዳትሆኑ ብሎ ነው። እንደሱ መሆን እንዳትችሉ ነው አለ። ለዛ ነው እግዚአብሔር እንዲህ ያለው። እንደሱማ መሆን እፈልጋለሁ ብላ ለዓይን የሚያምር ለመብላት የሚያስጎመጅ መሆና ቀጠፈች፣ ወሰደች፣ በላች፣ ለባሏ ሰጠችው። የእግዚአብሔር ቤተሰቦች ተመልከቱ። ዛሬም ጅኒ ሲስተማቲካሊ በሆነ መንገድ ነው ከእግዚአብሔር ጋር የሚያጋጨን። ፊት ለፊት አይመጣም። ፊት ለፊት ይሄ ኃጢአት ነው አይለንም እኮ። ኤክስኪውዝ እንድንሰጥ ያደርገናል። ምን ያንተ እግዚአብሔር ያውቃል። እግዚአብሔር ፍቅር ነው። ምን አለበት ወስደ ብታጠፋ? ምን ችግር አለው? እሷ ናት። ለምንድን ነው አትፈታም? ሚስትህን ለምን አትፈታም? እሷ ናት። አታያትም እንዴ ባህሪዋ? እነንከሌን ተመልከት እስቲ። ኬዝ ያደራጃል አይምሮአችን ውስጥ። ኬዝ ያደራጅና በዛ ኤክስኪውዝ ውስጥ ገብተን እግዚአብሔርን አገንስት እንድንሆን ያደርገናል። ፊት ለፊት ፍታ፣ ፊት ለፊት ገንዘብን ለእግዚአብሔር አትስጥ አይልም። ምክንያት ግን ይሰጥሃል። እንዳትሰጥ ምክንያት ምን አለ አንተ? እናንተን አይሰጡም። ደፋ ቀና ተፍ ተፍ እያልክ የምትሰራ ደግሞ ከየት አምጥተህ ነው የምትሰጠው? ኬዝ አደራጅቶ ከእግዚአብሔር ጋር ከተዛዙ ውስጥ ያውጣናል። የእግዚአብሔር ቤተሰቦች ምንድነው እሱ? ማን ሆነና ነው? እኩል ነን በክርስቶስ፣ አንድ ነን በክርስቶስ። ማን ሆነና ነው እሱ? እኔ እድሉ ቢሰጠኝ ይሄን ያህል ሰብካለሁ፣ ያንን አደርጋለሁ። ኬዝ ያደራጅልናል ሰይጣን። ገብቷችኋል? ከዛ በኋላ ይወስደናል አጌንስት ጋድ። እግዚአብሔር ቤተሰቦች የዳነው ከእግዚአብሔር ቁጣ እንጂ ከሰይጣን ቁጣ አይደለም። ክርስቶስ ያዳነን ከሰይጣን ቁጣ አይደለም። ክርስቶስ ያዳነን ከአምላካችን ቁጣ ነው። አንዳንድ ሰዎች ከሰይጣን ቁጣ የዳነን ይመስላቸዋል። አይደለም። ነው ሃይማኖት ነው፣ ያስተሳሰብ ሃይማኖት ነው። መጽሐፍ ቅዱስ የዳነው ከእግዚአብሔር ቁጣ ነው። የተቆጣ እግዚአብሔር አለ፣ በእኛ አዘነ፣ ቅር የተሰኘ። ስለዚህ ኃጢአትን ለመቅጣት የእግዚአብሔር ፍትህ መርካት አለበት። ፍትህ የሆነ ማንነቱ ፍትህ የሆነ እግዚአብሔር አለ። ስለዚህ ተቆጥቷል። እሱ የተበደለው እግዚአብሔር ነው፣ ሰይጣን አይደለም፣ ሰው አይደለም የተበደለው። በመጀመሪያ የተበደለው እግዚአብሔር ነው። እግዚአብሔር ተበድሏል። ስለተበደለ ተቆጥቷል። ስለተቆጣ ፍርድ አዘጋጅቷል። እግዚአብሔር ቤተሰቦች ያዘነውና የተጣላ ነው፣ ያሳዘነውና የተጣላ ነው እግዚአብሔርን ራሱ ነው። ፊት ለፊት ነው የተጋጨ ነው፣ በተዘዋዋሪ አይደለም። ፊት ለፊት ጳውሎስ ያለው እስካሁን ድረስ ደካሞች ነበርን፣ የማይገባን ነበርን፣ ኃጢአተኞች ነበርን፣ ተቆጥቶናል እግዚአብሔር። የቁጣ ልጆች ጠላቶች ነን የሚለው ምንድነው? ጸባችን ፊት ለፊት ነው፣ የሚታይ ነው፣ የተገለጠ ነው የሚለው። መሰወር አይችልም ነው የሚለው። የተገለጠ ጸብ ይዘን ጠላትነት፣ ኃጢአተኝነት ይዘን ነው ክርስቶስ የተላከው ነው የሚለው። የእግዚአብሔር ቤተሰቦች ፈራጁ እግዚአብሔር ነው። ገሃነም የሚከተው ሰይጣን አይደለም፣ እግዚአብሔር ነው። አንዳንድ ሰዎች በመጨረሻ ሰዓት ላይ ገሃነም የሚከተን ሰይጣን የሚመስላቸው ሰዎች አሉ። ሰይጣን ራሱ ገሃነም ነው የሚገባው። ለሰው ልጅ ነው እርቅ፣ ፍቅር እንደገና እድል የተሰጠው ለሰው ልጅ ነው፣ ለሱ አልተሰጠውም። ስለዚህ ብቻውን ከሚገባ እየሳበ መግባት ይፈልጋል፣ በሚያብለጨልጭ ነገር ከእግዚአብሔር ጋር ያጣላ። ስለዚህ የተቆጣው እግዚአብሔር ነው። ቁጣው ዘላለማዊ ነው።
የሚገርማችሁ ጊዜያዊ ቁጣ አይደለም። የሆነ ነገር ሲያገኝ የሚበርድለት ቁጣ አይደለም። በብሉይ ኪዳን ጊዜ አንድ የሰው ልጆችና እግዚአብሔር የሚነጋገሩበትን መድረክ ይሄ ፍቅር እግዚአብሔር ይሁላችሁ በኋላ እናወራዋለን። ቀጥሎ የምናወራው እሱ ነው። እግዚአብሔር ፍትህ ነው። እግዚአብሔር ፍቅር ነው። ፍቅር አለው ሳይሆን ፍትህ አለው ሳይሆን ራሱ ፍትህ አምላክ ነው። ራሱ ፍቅር ነው። ገብቷችኋል? ስለዚህ በሱ ማንነት ውስጥ በሱ ፐርሰናሊቲ ውስጥ ፍትህ አለ፣ እንደገና ደግሞ ፍቅር አለ። ፍቅር ለማዳን ይታገላል፣ ፍትህ ደግሞ ኃጢአት መቀጣት አለበት ይላል። ስለዚህ የሚገርማችሁ ነገር እግዚአብሔር ምን ያደርግ ነበር? በብሉይ ኪዳን ጊዜ ሰዎችን ኮሙኒኬት ለማድረግ የበግና የፍየል መስዋዕት እንዲያቀርቡ፣ የእንስሳ መስዋዕት እንዲያቀርቡ ይሰጣቸው ነበር። ይመጣል፣ ወደ ካህኑ ይመጣል፣ በደሉን ይናዘዛል አንድ ሰው። ከዛ በኋላ እንስሳው ላይ እጁን ይጭናል። የሰውየው ኃጢአት እንስሳው ላይ ይመጣል። ከዛ በኋላ እንስሳው ይታረዳል። ያ ሰው ምን ይላል? እግዚአብሔር ለጊዜው ከቁጣው አረፈ በዛ ሰው ላይ ሐዘኑን አቆሟል። ያ ሰው ተደስቶ ይሄዳል። እንደገና ኃጢአት ይሰራል፣ እንደገና ይመጣል። የምን ስትሉ የፍየሉና የእንስሳው ደም ኃጢአትን አያስወግድም፣ ይሸፍናል፣ ይከድናል እንጂ ጊዜያዊ ነው ጥቅሙ። አያችሁ? ስለዚህ እግዚአብሔር ዘላለማዊ የሆነ እርቅ ፈለገ። ለምን? ቁጣው ዘላለማዊ ስለሆነ። ዘላለማዊ የሆነ ቁጣ ቴምፖራሪ መስዋዕትነት አያስፈልግም። ያ ማቆያ ነው፣ ያ ሞግዚት ነው። ስለዚህ እግዚአብሔር አብሶሉት የሆነ የበግና የእንስሳ ደም የእግዚአብሔርን ፍትህ ማርካት አይችልም። ለጊዜው እግዚአብሔር የፍቅር ድጋፍ ፍቅሩ ያደረገው አጭር ሜካኒዝም ነው። የክርስቶስ ምሳሌ ነው። የዋናው ጥላ ነው ወገኖቼ። እነኛ ነገሮች ሁሉ እውነተኛው በግ እስኪመጣ ድረስ የእንስሳ በግ እዚህ ጋር ይታረዳል። እነኚህ ምንድናቸው? ጠቋሚ ናቸው። እውነተኛው በግ ይመጣል። ምን የሚያደርግ? ኃጢአትን የሚከድን ሳይሆን ኃጢአትን የሚሸፍን ጊዜያዊ ሳይሆን ነቅሎ የሚጥል። ሃሌሉያ! ይሄ ደም ነው። ዳግመኛ እግዚአብሔር ፊት ጸጉር እያከከ እንዳንሄድ፣ ዳግመኛ ቀና እንድንል፣ ፍጹም የሆነ ለውጥ የሚመጣ ብፁዕ ነው ኃጢአቱን የማትቆጥርበት የተባለበት ትንቢታዊ ቃል በመዝሙር ውስጥ የተጻፈው ከዚህ የተነሳ ነው። ስለዚህ እግዚአብሔር አምላክ የእግዚአብሔር ፍትህ ቅጣትን ይፈልጋል፣ የእግዚአብሔር ፍቅር ደግሞ መዳንን ይፈልጋል። ስለዚህ ፍትህና የእግዚአብሔር ፍትህና የእግዚአብሔር ፍቅር መታረቅ አለባቸው። ሁለቱም ማስፈጸም አለ። ፍትህም ማስፈጸም አለበት፣ ፍቅርም ማስፈጸም አለበት። ስለዚህ እግዚአብሔር ምን አደረገ? ፍትሁንም ፍቅሩንም የሚያስቀምጥበት በግ ፈለገ። ያ በግ ማን ነው? ልጁ ኢየሱስ ክርስቶስ ነው። ለዚህ ጌታ እልልታና ጭብጨባ። ቁጣው ዘላለማዊ ነው፣ ጽኑ ነው። ልብ በሉ፣ ጽኑ ነው ቁጣው። የማይቀለበስ ነው፣ የማይሻሻል ነው፣ አፔል የማይደረግ ነው። ማንም አይቀለብሰውም። ከሱ በላይ ከሱ ኃይል መጥቶ ተወይንን አታድርግ የሚለው የለም። ተመልከቱ። የማይለወጥና ማንም ሊድንበት የማይችል ነው ቁጣው የእግዚአብሔር ቤተሰቦች። ስለዚህ ነገር ግን አፈቀረን። እሱ ራሱ ፍቅር ነው። ዘላለማዊ ቁጣ የተቆጣበት ምክንያት እግዚአብሔር ቁጠኛ ስለሆነ ሳይሆን ባህሪው ለስተት ምላሽ መስጠት የሚችል ፍትህ ነው። ባህሪው ፍትህ ይፈልጋል። የተቆጣ አምላክ ወይም ቁጠኛ ሁልጊዜ ቁጠኛ የሆነ አምላክ ስለሆነ ሳይሆን ያለው ቅድስና ያለው ንጽህና ወገኖቼ ከኃጢአት ጋር መቼም ሊገናኝና ሊተባበር ስለማይችል ፍትህ ይፈልጋል። ኃጢአትን መቅጣት ይፈልጋል። ኃጢአት ደግሞ ማላይ ተገኘ? የሰው ልጆች ላይ ተገኘ። ስለዚህ ኃጢአትን የምትሰራ ነፍስ እሷ ምን ማለት አለባት ይላል? መሞት አለባት። ሞት ይዘን ነበር የምንሄደው። ሞት ሀብታም ሞት ሀብታም ነን፣ እንነዳለን፣ መኪና ጥሩ እንበላለን። ሞት ማን የጻፈብን? እግዚአብሔር። ሞት የሚገባው በጣም ጂኒየስ ሞት የሚገባው በጣም ባለስልጣን ሞት የሚገባው ሞት። ስለዚህ እግዚአብሔር አምላክ በፍቅሩ መንገድን አዘጋጀ። እንደዚህ ይላል መንገዱ
ነገር ግን ልጁ ቅጣቱን ተቀጥቶ እኛን አዳነ። ኢሳይያስ 53:5 ላይ እንዲህ ይላል፣ ነገር ግን እርሱ ስለመተላለፋችን ተወጋ። ስለመተላለፉ አይልም፣ ስለመተላለፋችን። ተመልከቱ፣ የመስቀል ስነ መለኮት የእግዚአብሔር ፍትህና የእግዚአብሔር ፍቅር የተገናኙበት ቦታ ነው። መስቀል ስታዩ ፍትሁን ታያላችሁ፣ መስቀል ስታዩ ፍቅሩን ታያላችሁ። ኃጢአትን መቅጣት ስላለበት እግዚአብሔር፣ ኃጢአት ደግሞ የሰው ልጅ ላይ ስለተገኘ እግዚአብሔር የሰው ልጅ መሞት አለበት። ስለዚህ እግዚአብሔር ምን አለ? ወልድ የሆነው ጌታ የሆነው አምላክ መጣና አይ እነሱ አይሞቱ፣ እኔ እነሱን ሆኜ እነሱን ተክቼ የነሱ ኃጢአት እኔ ላይ ሆኖ እኔ ኃጢአት ሆኜ ምን ልበል አለ? ልሙትላቸው አለ። ታደርገዋል? አዎ አደርገዋለሁ አለ። የእግዚአብሔር ፍላጎት ደግሞ ፍቅር ነው፣ ሰውን ማዳን ነው። ኢንቴንሽኑ ሰውን ማዳን ነው፣ ከሰው ጋር መኖር ነው። ሰውን የፈጠረበት ዓላማ አብሮት እንዲኖር ነው ወገኖቼ። ለቁጣ አልፈጠረውም፣ ሰውም ለክብር ነው የፈጠረው። የሰው ስህተት ነው ወደ ኃጢአት ያመጣው። የእግዚአብሔር ኦሪጂናል ኢንቴንሽን፣ ኦሪጂናል ፍላጎቱ ከሰው ጋር በህብረት በፍቅር መኖር ነው። እግዚአብሔር አይደለም ያበላሸው። ኃጢአት ወገኖቼ ግንኙነቱን ያበላሸው ሰው ልጅ ነው። ግንኙነቱን ደግሞ የመሰረተው እግዚአብሔር ነው። በጥላቻና በኃጢአት በእግዚአብሔርና በሰው መካከል ያለውን ግንኙነት ያቋረጠው ሰው ልጅ ነው። እግዚአብሔር 0% ድርሻ የለውም በማቋረጥ ውስጥ። በደህንነት ውስጥ ደግሞ የሰው ልጅ 0% ድርሻ የለውም። ሙሉ ለሙሉ ማን ነው እንትን ያደረገው? ኃላፊነት የወሰደው እግዚአብሔር ነው። ደህንነታችን ዋስትናው ያለው የኛ ለመታረቅ ከእግዚአብሔር ጋር ለመቀጠል ያደረግንበት ምንም አይነት ምክንያት አስተዋጽኦ የለንም። ሙሉ ለሙሉ 100% ከእግዚአብሔር ነው እርቅ የተፈጠረው የመጣው። ኢኒሺዬቲቭን የወሰደው እሱ፣ የመጣው እሱ፣ ሞቶ ያዳነን እሱ፣ የያዘን እሱ፣ እንታረቅ ብሎ የለመነን እሱ፣ እኛ ድረስ የመጣ በብዙም ኃይል የመጣ እሱ፣ ከቅድስናው ከክብሩ ከዙፋኑ የወረደ እሱ። ገነትስ እሱ ምንም አስተዋጽኦ ለመለያየታችን ምንም አስተዋጽኦ ባላደረገበት 100% የሰው ልጅ ባደረገው ስህተት 100% የሰው ልጅ ለመታረቅ ባላደረገው ጥረት እግዚአብሔር ፍቅር ስለሆነ ፍቅሩ የሚጀምረው ይሄ ነው። አያችሁ እግዚአብሔር ቤተሰቦች። ስለዚህ እንደዚህ ይላል፣ ነገር ግን እርሱ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። በእርሱ ቁስል እኛ ተፈወሰን። እኛ ሁላችን እንደ በጎች ተቀበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንም በደል በእርሱ ላይ ጫነው። አያችሁ የእግዚአብሔር ፍትህ በክርስቶስ ላይ ቅጣት አደረገና ፍትህ ረካ። አያችሁ እዛ ክርስቶስ ምንድነው ያደረገው? ለእግዚአብሔር ፍትህን ሰጠ፣ ለኛ ደግሞ ደህንነትን ሰጠን። ቨርቲካልና ሆሪዞንታል ነው ነገሩ። ወደ ላይ ለእግዚአብሔር ፍትህን ሰጠ፣ አባቱን አከበረ፣ ለእግዚአብሔር ቅድስና ምላሽ ሰጠ፣ ለክብሩ ምላሽ ሰጠ። ለሚያስፈልገው ማንነቱ ንጹህ መስዋዕት ሆኖ ለእግዚአብሔር አባቱን አክብሮ ምን አደረገ ማለት ነው? መስዋዕት ሰጠና አባቱን አከበረ፣ ፍትሁን መገበ። እግዚአብሔር ረካ፣ ከቁጣው አረፈ። መስቀል ላይ ፍትህና ፍቅር ተገናኙ። ሁለቱ የእግዚአብሔር ባህሪ ናቸው። አንዱን ጥሎ አንዱን አያነሳም። ፍቅር ሰው አይሙት ይላል፣ ፍትህ ደግሞ ኃጢአት እቀጣለሁ ይላል። እነኚህ ነገሮች አንድ ላይ መምጣት የሚችሉ ክርስቶስ ሲገባ ብቻ ነው። ስለዚህ ልጁ ነው ይህንን ነገር ማድረግ የሚችለው። በፍቅሩ እኛን አዳነ፣ በዛኑ ጊዜ ኃጢአትን ቀጣ። ፍቅሩ ያገኘነው ደህንነት ያገኘነው ይለናል ጳውሎስ ክርስቶስ ተቀጥቶ ነው፣ ዋጋ ተከፍሏል ነው የሚለን። ወገኖቼ የተከፈለው ዋጋ ፕራይስለስ ነው። በነፃኛ ጋር የገባው በእምነት የጸደቅ ነው። የሆነ ሰው የሆነ ቦታ አንተን መስሎ
አንተ መሞትና ገሃነም መግባት ሲገባ እኔ መግባት ሲገባኝ አንቺ መግባት ሲገባሽ ከፍሎ ነው። ክርስትና በነፃ አይደለም። ክርስትና ተከፍሎበታል። ክርስትና ዋጋ ተከፍሏል። አምላክ ሰው ሆኖበታል። እኛን ምትክ ሆኖ እሱ ሞቷል። መስቀልን ስትመለከቱ ፍቅር ብቻ ይታያችሁ፣ ፍትህም ይታያችሁ። ፍትሁን ስታስቡ እግዚአብሔር ክርስቶስ ምን ያህል እኛን ለማዳን የሄደበትን የወረደበትን ቦታ ታስባላችሁ። ፍቅሩን ስታስቡ ደግሞ የእግዚአብሔርን ርህራሄ ታስባላችሁ። ስለዚህ ወገኖቼ ደካማ ነበርን፣ ኃጢአተኞች ነበርን፣ የማይገባን ነበርን፣ እንደገናም ደግሞ ጠላቶች ነበርን። ግን ከትልቅ ፍቅሩ የተነሳ እግዚአብሔር አንድ ልጁን በመላክ እኛን ነፃ አደረገን። ስለዚህ ክርስትና ለዚህ ፍቅር ምላሽ መስጠት ነው። ክርስትና የኔ ወንድም መዘመር አይደለም፣ መስበክ አይደለም፣ መኖር ነው። ሕይወትን መግለጥ ነው፣ መታየት ነው፣ ሆኖ መገኘት ነው፣ ለእግዚአብሔር ምላሽ መስጠት ነው። የኔ ወንድም ክርስትና ኢየሱስ ማለት አይደለም። ክርስትና የሞተልህ ደም የፈሰሰልህ ደም ነበረ። ለዘላለም ከእግዚአብሔር ተለይተህ ትሄድ ነበረ። ያንን ምላሽ ልትሰጥ እድሜ ሰጥቷል እግዚአብሔር። ይሄ ነው ወገኖቼ ክርስትናን ከፕሮስፐሪቲ ጋር፣ ከገንዘብ ጋር፣ ከማቴሪያል ጋር፣ ከፕሮፐርቲ ጋር ማድረግ ማለት መዋረድ ነው። መስቀሉን ማዋረድ ነው ምላችሁ በድፍረት ይሄን ነው። የእግዚአብሔር ቤተሰቦች ከክርስቶስ በላይ ይሄንን ጌታ ከማየት፣ ይሄንን ጌታ ከማክበር፣ ከማፍቀር ሌላ ምንድነው? እግዚአብሔር ልጁን ሰጥቶ ምንድነው ከእግዚአብሔር የምትከለክለው? አንተ ምን ሰጥቷል? ምን ከልክለሃል? ምንድነው? ቀደም ሲነገር ነበር፣ ስለ ገንዘባችን ሲነገር ነበር። ኳሊቲውን ነው እየሰጠን ያለ ነው? ዋናውን ነው እየሰጠን ያለ ነው? የእግዚአብሔር ቤተሰቦች ነው ወይንስ ትርፍራፊውን በአጋጣሚ በቸልተኝነት? አያችሁ እግዚአብሔር የተሰጠ ህይወት የገባ ሲገባ ሌላውን ትንቃለህ። ሲገባ ሌላ ዋጋ ቢስ ይሆንብሃል። መኖር በክርስቶስ ብቻ መሆኑን ታየዋለህ። በቀስቀሳ በጩኸት ወንድሜ በመጫጫህ አይደለም። ሲምፕሊሲቲ ዝቅ በማለት ራሳችንን ዝቅ በማለት የእግዚአብሔር ጉዳይ ከምንም በላይ ነው ወገኖቼ። በቤታችን እግዚአብሔርን ክርስቶስን ዋና እናደርገዋለን። ይህ ጌታ የሞተልንን ጌታ እንደዚህ ደሙን ያፈሰሰ ከእግዚአብሔር ቁጣ ወገኖቼ ያዳነንን ጌታ ይሄንን ጌታ ምላሽ በምንድነው የምንሰጠው? እንዴት ነው የምንኖረው? እንዴት ነው የምንፍጨረጨረው? በጽድቅና በእውነት ለመኖር ነው ወይንስ የኮንፈረንስ ሰዎች ነን? ነው የሃይማኖት ሰዎች ነን? ወገኖቼ ኮንፈረንስ ሲኖር እሁድ ልብስ ቀይረን የምንመጣበት ሃይባይ የምንባልበት ቦታ ነው ይሄ። የትነን? ቤታችን ውስጥ ምንድነን? ለእግዚአብሔር ያለን ቫልዩ፣ ለዚህ ጌታ የምንሰጠው ምላሽ ምንድነው ወገኖቼ? አንተና እኔ ወንድሜ ላከበርነው ሰው የሆነ እኮ ለሰጠን ሰው እኮ ካንገታችን ዝቅ ብለን ከወገባችን ዝቅ ብለን ቴንኪው እንላለን። ሰው ለምንም የማይጠቅም ነገር ሕይወታችንን ከገሃነም ያዳነ የኔ ወንድም ክርስቶስ ዋናችን ነው፣ ክብራችን ነው፣ የመኖር ትርጉማችን ነው። አጣው ብለህ አትዘን፣ አለህ። እግዚአብሔር አለኝ የሚለውን ስጦታ የሰጠህ ሰው ነህ ወንድሜ እህቴ። እግዚአብሔር የመጨረሻ ጥግ ስጦታ ለማንም የማይሰጠውን ስጦታ ሰጥቶሻል የኔ እህት። እግዚአብሔር ያከበረውን ማን ነው የሚያዋርደው? ምንድነው የሚያከብርህ? ክብርህን በክርስቶስ ካደረገ፣ ክብርህን አምላክን አምጥቶ ክብርህን ሚዛኑን ስታንዳርዱን ከሰቀለው ምንድነው አንተን የሚያከብርህ? አገልግሎት ምንድነው የሚያከብርህ? ብርህ፣ ዕውቀትህ፣ ችሎታ በጣም ጥሩ ኤክሰለንት የሆነው ነገር ግን ክብርህን የሰቀለው ግን የክርስቶስ ደም ነው። ለዚህ ነው የሰው ቫልዩ በሚበላው፣ በሚለብሰው፣ በሚናገረው፣ በተማረው ትምህርት አይደለም። እግዚአብሔር ቫልዩአችንን ቀይሮታል። በማን አድርጎታል? በልጁ በኢየሱስ ክርስቶስ አድርጎታል። ሃሌሉያ ሃሌሉያ። ለዚህ ነው የእግዚአብሔር ቤተሰቦች እግዚአብሔር እንዴት ያዝናል። ከነገድና ከቋንቋ ዋጅቶን መከራ በልተን እግዚአብሔር ከመከራ አውጥቶን ልጁን መከራ አብልቶት ካመጣ በኋላ ሰዎችን የምንገፋበት መንገድ ምን አይነት እግዚአብሔርን ምን ያዝናል። ከመስቀሉ ጋር ቀጥታ የሚያጋጭ ነገር ምንድነው ስትሉ ዘር ልዩነት። ዘርህ አክብር፣
ዘርህን መጣያ ምክንያት፣ ሌላው መናቂያ ምክንያት አታርገው። ቋንቋን አክብር፣ ተጠቀምበት። ሌላው መግፊያ ግን አታደርገው። ቡድን አትሰብስብበት። አየህ፣ ግሩፕ አታደርግበት። ያኔ ማንም አይደለም የሚቀየምህ፣ ራሱ ክርስቶስ የሞተልህ ጌታ። ይህንን ካልተናገርኩ ወገኖቼ ትክክል አይመጣም። አያችሁ እግዚአብሔር ቤተሰቦች፣ እኛ በክርስቶስ አንድ ነን። ቢግ ፋሚሊ። ጓደኛ እንመርጣለን። አዎ ወዳጆች አሉን። አዎ የሥጋ ቤተሰቦች አሉን። አዎ እንወዳቸው እናከብራቸው። አልፈን ግን ሌላውን የምናይበት፣ አድሎ የምናደርግበት፣ ጀስቲስ የምንንቅበት ከሆነ ወገኖቼ ዋጋ እንከፍላለን። በልጅ ልጆቻችን ላይ በዚህ ምድር ዋጋ መክፈል አለ፣ በሰማይ ዋጋ መክፈል አለ። የኔ ወንድም ይሄ ክርስቶስ ጉዳይ ነው። ይሄ ደም ጉዳይ ነው። አሕዛብና አይሁድን አንድ ላይ ያደረገ ወገኖች፣ ከቋንቋ የዋጀን ጌታ። ስታተሳችን እሱ ነው። ዘራችን እሱ ነው። ክብራችን እሱ ነው። እዚህ ቤት ፍቅር፣ እዚህ ቤት አንድነት፣ እዚህ ቤት መስመር ከተበጀ ሌላ ቦታ ምን ሊሆን ነው? የት ይምጣ ሰው? እኔ ባንተ ላይ በስታተሴ፣ በዘሬ፣ በቋንቋዬ፣ በማንነቴ መስመር አብጅቼ አንዱን ከሌላው ምለይ ከሆነ የት ጋር ነው ወገኖቼ? የት ይምጡ እነኚህ ሰዎች? ይሄ ቤት ማረፊያ ነው። የክርስቶስ ቤት ነው። ይሄ ቤት የክርስቶስ ቤት ነው። የሁሉ ቤት ነው። ያንተ ቤት አይደለም፣ የኔ ቤት አይደለም፣ የክርስቶስ ቤት ነው። ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ። ወደ አምላክ ቤት ስትኖር change yourself፣ ራስን ለውጥ፣ አስተውል። ይሄ ቤት ባለቤት አለው። ሞተለት ባለቤት አለው። የከበረ ባለቤት አለው። ሕያው የሆነ ሞቶ የተነሳ በዙፋን ላይ የተቀመጠ ሁሉን እንደ ድርሻው እንደ ፍራው የሚሰጥ ባለቤት አለው። የኔ ወንድም የተወደድክበትን ፍቅር የምታከብረው በትክክለኛ መንገድ ስንኖር ነው። እግዚአብሔር የክርስቶስን አቋም በእኛ ውስጥ ማየት ይፈልጋል። አድኖናል። ለኃጢአተኛ ደካማ ሆነን አሁን የሚጠብቀው መጠበቅ አለ። ኖሩልኛ፣ ምሰሉኛ፣ አሳዩልኛ፣ ባህሬን ግለጡልኛ፣ የፍቅሬ ቻናል ሁኑ ነው የሚለን። የፍቅሬ የመውደዴ ቻናል ሁሉ የእርቅ ቻናል ሁኑ። አያችሁ፣ እኔ ይቅርብያችሁ የለ የይቅርታ ቻናል ሁኑ። እኔ ሰጥቻችሁ የለ የስጦታ ቻናል ሁኑ። እግዚአብሔርን ማንም አያየው። እግዚአብሔርን ሰው የሚያየው በእኔና ባንተ ነው። ይቅርታ ስናደርግ እግዚአብሔርን ያያለሁ። ምህረት ስናደርግ እግዚአብሔርን ያያለሁ። ስትሰጥ እግዚአብሔር ይታያል። አንተና እኔ የሱ የመስቀሉ ፍቅር ፍሰት፣ መስቀሉ ስር ያለው ፍሰት፣ ያ ርህራሄና ፍቅር በእኔና ባንተ ነው አሁን የሚሄደው፣ የሚገለጠው፣ የሚወጣው። ለዚህ ጌታ እግዚአብሔር አምላክ ይባርካችሁን። ጸልያለሁ።